በጣም ይቅርታ ማርያምን አይሻል ሳላቅኔ ሰዎችን አስቀይማለሁ። ባትበሉትስ ብትቀሩ ይቅርባችሁ። አትብሉ ጋሽ ሙሌ ማርያምን ይቅርታ ማርያምን ቅጣትሽ በኋላ ገበያ ውስጥ ሄደሽ የበዓል ነገር ትሸምቻለሽ። 5000 ብር ሰጥታ 3 ኪሎ ኮረሪማና የበርበሬ ማስፈጫ ቅመም ግዢ። የወር ደሞዝተኛ ያመጣው ገንዘብ ነው ብለሽ አስቢ። አንተ የብርሽ ነው። እኔ ይሄን ቻሌንጅ አይ በቃ ግን እኔ አልገዛም። ቤቱን የሚበድል ሰው ሴት ግን ጠንካራ ሴት ናት። ግን በእኛ አምሮ እስካሁን ድረስ ተስፋ አላቸው ብለን አላስብም ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው። ዳግም ጋብቻ እንደገና እንዴ ነው የምናወራ። አምረሽ መጣሽ ዛሬ እንኳን በማርያም ስቀሽ አውሪኛ። ከዛ ሰውልሽ ወይ አፈርሶን ገኒ አቤት አልፈልግም ወይ አፈርሶ ይጃ ተጨባልቂ ልጅ ምን አባሽ ነው? መጀመሪያ ሳሚ ሰውልሽ እኔ እርሽ ባህላ ጋላክስ ነው። እስቲ ድንግል በይ ወይ አፈርሶን ወይ በድንግል አውቀሽና ገኒ ይጃ ተጨባልቂ እኔ እንደዚህ ማጥራንት ታረጊኝ ገኒ ምን አውቀሽና ገኒ ይጅዛ አረም በየፍሰስ እኔ አልፈንድ ምን የሚዩ ገኒ ሰውልሽ አቃል ዲታን ገኒ አራፈርሱ ወይ በድንግል ማርያም ምንድነው ምን አረኩሽ? እሺ ገኒ በድንግል ስሙትልሽ ማያፈርሱን ዝም ብዬ ነው ዝም ብለሽማ አይደለም የኔን በብሰስ ወይ አፈርሉን ገኒ እዚህ የትሽ ነው ምን አፈርሱን ወይ ገኒ በቃ እሺ ቁጭ በይ በቃ እሺ ምንድነው ምን አረኩሽ? እሺ እኔ እንዳይ መከራዬ ደግሞ ምን አርገሽ ነው ገኒ ስሙትልሽ የኔን በብሰስ እንዴ እኔማ በእኔ ደስ እንዲልሽ እንዴ ልታዝኝ አልፈልግም። ደግሞ ሽበትሽ አንቺ ፈጣን በቃ ረጀው በቃ አይ ማመንሽ ጥሩ ነው። አልሰቀም ስደባ ስውድሽ ለምን ትደፊያለሽ? በቃ በጣም በቃ ፊል አድርጌያለሁ። እስቲ ሙሽ በይ ምን አረኩኝ ገንዬ? የሰርጌን ፕሮግራም እያየሁ ፊል አደረኩ። በቃ መኖር ነበረብሽ። ያማረ የደመቀ ይሆንላችሁ። 6 ኪሎ ሜትር ጓደኛ አይደለሽ ገንዬ? ወይኔ ቤቱን የሚጨቁር ሰው ገነት ነው የዋት ከልሚስ ከዛ ግሬ ተንቀጠቀጠ። እዚህ ጋር መቀመጥ የነበረብሽ አንቺ ነሽ እንጂ ሌላ ሰው ነው አይደለም። በቃ ፈልጌ ነው ግን ገንዬ በቃ አዎ ፈልግሽ ነው ፈማሪምን አይደለም ድንግልን አይደለም ነግሬሽ የለ ገንዬ አብረን ለመሄድ ቃል ተገባብተናል ነበር። ዓርብ ቅዳሜ እሑድ ፈልግሻለሁ ነገ እኮ ደወልሽልኝ። ዓርብ ቅዳሜ እሑድ አልሽኝ። እሑድ ደግሞ የግርምዬ የቤተሰብ ማህበር ነው። ግርምዬና ማየ እኔ ጋር መጥቷል። ስለዚህ ማህበሩ ላይ እኔ መኖር አለብኝ። እሑድ አብሬሽ አልሆንም ግን ዓርብን አብሬሽ መጣ ነገር ቅዳሜ እመለሳለሁ ነበር ያሰብኩት። ከዛ በኋላ ግን ስልክ ስንደዋወል ነበር። ከዛ በኋላ የሆነ ምንድነው ሲም ካርዱን ከዚህ ያወጣሁትና አንቺ ለካ በ47 ነው ስትደውይ ነበር። እሱ ደግሞ ሁለተኛው ልጅ ቶሚ ይዞታል ስልኩ ማለት ነው። ቴክስት እያደረግሽ የነበርሽው በሱ ነው። እኔ ደግሞ ፕሮግራምሽም እንትን ያለ መሰለኝ። እኔ የምጠብቅሽ በዚህ ላይ ነው። አንቺ ቴክስቱን ላድርግ ያላልሽ እዛኛው ላይ ገኒ ግርማዬ ተሸዋውደን እኮ ገኒ እየተረርትሽኝ የለ እንዴ? አቃሉ የዚህ ቦታ ላይ አለመኖር ገኒ ድንግልን በጣም አብረሽ መቆም ነበረብኝ። ከጎኔ ከልጆቼ ቀጥሎ እንድትቆሚ ፈልጌ መጀመሪያ የደወልኩት ለማንም አልደወልኩም። ብዙ ሰው ጋር ደውያለሁ፣ ጓደኞች ጋር አንደርስታንድ አድርጌያቸዋለሁ። አንቺን ግን በፍጹም እስከዛሬ አንደርስታንድ ማድረግ አቃተኝ። ዛሬ ገብቼ ሳየው ደግሞ በጣም ተረኩ። እውነት ልመናገር እሺ ተሸዋውደን ነው እኮ ድንግልን ተሸዋውደን ነው። አንቺ እዛኛው ስልኬ ላይ እኔ ደግሞ መልዕክት ማየት አትችይም ነበር አንቺ? ማምላክን እስካሁን እኔ ጋር አይደለም ስልኩ ካልሽኝ በኋላ ራሱ ማየት ፈራሁኝ ስልኩን ማለት ነው። እስካሁን ደስ አላየሁትም የላክሽልኝ ቴክስት ሁሉ ኦልሬዲ። እኔ ደግሞ ይሄ ዝም ስልሽ የምትደውይ ነው የመሰለኝ፣ ይሄኛው ስልክ ላይ የምትልኪ ነው የመሰለኝ። ዝም ስትይ ይሄ የተሻገረም ነገር ነው የመሰለኝ እንጂ የዚህ ሰዓት አይሻገርም። የሞት ቀጠሮ ነው ብዬሻለሁ። 20 ምናምን ሰው 26 ሰው ማክሲመም የተቀመጠው 26 ውስጥ
ቲጂ የለችም። የልጁ ሰዎች ናቸው ሁለቱንም ስለምናውቃቸው የሶስት የአራት ወር ኢኮኖሚያችን እዛው ነበር። ግን አንተ ላይ አብራችሁ እኮ እንድትሆኑ ከመመኛው ውስጥ እኮ ለማስታረቅ ሞክረሻል፣ ብዙ ስቴፕ ሄደሻል፣ ለምነሻል። ገፍቶ ሰደስታይ ሲመጣ ግን ቲጂ የለችም። አንቺ እኔ ጋር ብትሆኚ ፊልም ዋቴቨር ምንም ነገር ሀፕን ቢያደርግ ቲጂ ደርሳ ትመለሳለች። ምንም ነገር ዳውታል ማምላክ እንደሱ ነው ካሰብኩት። እኔም ዓርብ ሄጄ ቅዳሜ ልመለስ፣ እሑድ ነው። እሑድ ደግሞ የግርምዬ ማህበረ ቤት ነግረሽኛል። እሱን እኮ ነገር ተስማምተናል። ከዛ በኋላ ስልክ ቴክስት ባረክ ምን ብል አልመልሴ አይ ፊል በጣም ማምላክ ለዛ ነው በቃ ተሽዋው የተጠፋፋ ነው በቃ ለዛ የተቀየምኩትም ለዛ በቃ እኔ ደግሞ ስናገር ነው የሚወጣው እኮ ይወጣልሽ። መምታት ነው ካለብሽ ምንጭ አልመታሽ ግን you have to say sorry ይቅርታ ማርያምን ይቅርታ ማርያምን ገንዬ ማርያምን የዚህ ሰዓቶች ላይ አብሬሽ መቆም ነበረብኝ። ምክንያቱም እፈልጋለሁ ማምላክን ገንዬ ማምላክን እፈልጋለሁ። በቃ የግድ ብዙ የምጠብቃቸው ሰዎች አልችልም ያሉ ሰዎች አሉ እንዲመጡ ፈልገው ከድሮ ጀምሮ የሚያውቁ አንቺ አሁን ግን ብዙ ነገር ታውቂያለሽ፣ ችግሬን ታውቂያለሽ፣ የተከፋኝን ነገር ታውቂያለሽ፣ ደስ ያለኝን ነገር ታውቂያለሽ። ግን በጣም ደግሞ ልክ ስትመጪ ጨራሽ ሆድ ባሰኝ። እያየሁ ነው የመጨረሻ ፋይናላይዝ ያደረጉትን እያየሁ ነው ነገ የሚለቀቅ ስለሆነ ለዛ ነው የተናደርኩት። እንደ አዲስ ተናደርኩ። አሁን የተከታተለው የራሴን ጉድ ልነግርሽ ሲመጣ የኔን ጉድ ነገርሽ። ጠፋብኝ። ለምን እንደመጣው ይጥፋብሽ ትብል አድርግ ይጥፋብሽ። ጉድሽም ደግሞ አልሸፍንም እንዳይለብኝ። ልክ አደረግሽ። እሱማ ጥሩ አደረግሽ። አልሸፍንም። ይቅርታ ማርያምን ለዛ አይደለም። በቃ የዚህ ሰዓት ላይ ዛብር አንቺ ሮጠሽ እኔ ጋር መጣሽ አይደል? ዋይዶንቹ ለእኔ አልመጣሽም። ለአንቺ እሺ ልሁን። ቁጭ በይ እሺ በቃ አንቺ ቁጭ በይ እሺ። ይኸው እኔ ቆሜ እቀመጣለሁ። ሃይላይቱ ነይ እሺ ቆሜ እቀመጣለሁ። ወይኔ ጉዴ ገንዬ በማርያም እንዳላወራው እንኩኝ እኮ ሰው ሲፊል እኔ ፊት ለፊት ነኝ። ረጅም ጊዜ አኩርፌ ተቀይሜ እየሳኩ መቆየት አልችልም። እውነት አልችልም። በቃ ውጥት ይበልልኝ በቃ እንዴ ለምን አሁንም የቀረ ካላው ጋር እንድናነሳ አልፈልግም። ይሄ ጉዳይ እርግጥ ነው ይሰማሻል። አዎ አብሬሽ መኖር ነበረብኝ። አሁን ግን በቃ ተሽዋወደን ማምላክን ተሽዋወደን። የስልኩ የሲም ካርዱን አውጥቼ በቃ ያኛው ላይ ሰላም ነሱኝ ሰዎች የደወለ ምናምን ከዛ ለምን አልደወለችም? በዚህም መደወል ነበረብሽ ነበረብኝ እኮ በቃ መቃኔ ያለ አዎ ማርያምን ስህተት ነው። ፉል ኦፍ ስህተት ነው። ኢቭን ይህን ሰርግ የሚያይ ሰው ቲጂን ይጠብቃለች። ቲጂ ግን የለችም። የፈለግኩትም ደግሞ እንደዛ ነው። እንዳይለብሰን ከማማ ጋር ጎን ለጎን ሆናቸው እንድስድሩ እዚህ ጋር አሁን በቃ ሮጦ የመጡት ዘላለም ካርቱኖች ውስጥ ሰው የቀሩና መልካም የተመኙልኝ ሰዎች እነሱን አክሴፕት አድርጊያለሁ። ምንም አልመሰለኝም። እና እኔ መልካም አልተመኘልሽኝ። ተመኝተሻል። በደስ ያልሽኝ እኮ ታውቂያለሽ። ስልክ ስደውልልሽ እኮ ያወራሽኛል አይደል? እንዴት ተደናብረሽ ያወራሁሽ ሌላ ላገባ ነው ስልሽ የተሰማሽን ነገር ታስታውሻለሽ? ማርያምን ላገባ ነው ማርያምን ኔክስት ዲዛይን ልብስ ዲዛይን እያስደረግኩ ነው ያለው። ምን ነው ማተሽ አድርጊያለሽ እና ወንድሞች እራሱ ነው ሌላ ሰው አይደለም። ምንድነው ራሱ ነው ማለት ነው? እራሱ ልጆቼን አባት ነው መልሼ ማለት ነው። አይ ነው ገብቶኛል። በቃ ግድ ነው። በቃ እንግዲህ ጊዜ ያለው በራሱ ጊዜ ይሆናል። በቃ እንደዛ ፕሮሰስ ቅድመ ሁኔታዎች እያሟላን እያስተካከልን ነው። ያው ትዳር መጨረሻ ይበልላችሁ፣ ተስፋ ያውጣልኝ። በቃ ከዚህ በኋላ እንደውም ማምላክ መልሳ ሰው ሜዳ ላይ አታምጣብኝ። ማምላክ አደራን ማምላክ ጠብቅሽና ምንን ቸረር ያሰማሽ ማምላክ። ይሄንን ያልሽ ሴት ኔክስት ዴይ የለሽም። ኤኒዌይስ ይቅርታ አድርጊያለሁ። ውጭ በይ።
ድጋሚ አታነሽብኝ እኔውና እንደማላነሳብሽ ባየሹ ቁጥር እኔ ተዛሽኩ እስቲሞች በይዛ ቁጭ በይ አልቀመጥም ቁጭ በይና እዩ ሃይላይቱን አንዴ ይቃይ ቢያንስ እዚህ ጋር ያለውን የደረስኩበት ነው እዚህ ጋር የተጋበዙት አይደለም ሰው ባሰናችሁ ብለሻችሁ ከኛ ጋር ነበርሽ አንተ ከሱ ይተሳ ነበርሽ እወድሻለሁ እኔ እዚህ ለመድረሴ ከእግዚአብሔር የባለቤት ወንዶች በዛሬው ቀን ማለት ነው ታልክሻለሽ አንደኛ ደስ ብሎኛል ማምላክን ገና ለመሰለሽ ልጅ ተወልዶ መለያየት እኔ ያመኛል በጣም ድንግልን ነው ማወራሽ ልጅን ያህል ነገር በመሀል አስቀምጦ እንደ መለያየት የምጠላው እንዳለ የምፈራው ነገር የለም በተለይ ልጆችን ማለት ነው ሁሌ ባገኘሁሽ ቁጥር ይሄን ባገኘሁሽ ቁጥር ማለት ነው እንዳላነሳፍሽ አነሳ አዝጭብሻለሁ በተወሰነ ግን እማምሽ ይመስለኛል በቁስልሽ ላይ እንጨት ይመስልብሽ ይመስለኛል በቃ እኔ አምላኬ መለመን አምላክን መማፀን ብቻ ነበር የኔ ስራ አምላክን ነው ማርሽ ተልክሽ በቃ አንተ የልቦና የመሻት እግዚአብሔር ያውቃል የልቦና የመሻት አድርጎልኛል ስልክም ስትደውይልኝ ይሄንን ያልኩት ላገባ ነው ስትይ ማንን አልኩሽ ሌላ ሰው እንደነበር ነው የነገርሽኝ ከዛ ማግባትሽን ወደድኩት ውስጤ ግን ምን አለ ሌላ ባልሆነ ከአዲስ ሰው ጋር እንዳዲስ ገና ተምራ እንዳዲስ ታውቃ ከስክራች ልትጀምር ነው ምን አለ አምላኬ ከልጆቹ አባት አንድ ላይ ብታደርግልኝ ምን አለ እሱም ልቡ ቢመለስና በቃ ሩብ ይሆኑ ብዬ ተመኘኝ ከዛ ውሸቴን ነው ቲጂ ከሱ ጋር ነው ስትይ ተደሰትኩት ደስታ እኔ ነኝ የማውቀው በቃ የልቦናዬን ጥያቄ ነው እግዚአብሔር የመለሰልኝና የዚህ ሰዓት ላይ አብሬሽ አልኖርኩም ግን አጋጣሚዎች ናቸው በቃ ከዚህ የበለጠ ደስታ የለም አምላኬ እንግዲህ ከምንም በላይ ደስታዬ ነው ሙላትሽን አሁን እያየሁት ያለሁት ደስታሽን እያየሁት ነው ያለሁት ይሄ ቀላል ነገር አይደለም ለኔ አምላኬ የልቦናዬ መሻት አደረገልኝ ብዬ ነው የማምነው እንኳንም የልጆችሽ አምላክ መልሶ ከተዳርሽ አገናኝሽ ከዚህ በኋላ መሀከልም ሰው አይግባባችሁ ሰይጣንም አይግባባችሁ ሽፍን ታድርጋችሁ እስከመጨረሻው እስከምትጃጁ ድረስ አብራችሁ ያድርግልኝ ፈጣሪ አምላክሽ ደስ ብሎኛል ግን አምላክን በጣም ደስ ያለኝ አይኖ ደሳላለሽ እኮ አይደለም አቲም እንደማቲም አቃል ስሜትሽን ስለምሽ የግድ ከዚህ በለጠ ደስታ የለም ከዚህ በለጠ ደስታ የለምና ለረጅም ሰዓትም ለካ ይዘጋሽን ለዚህ ነው በጣም ይቅርታ ማርያም እና አይሻል ሳላቅ ነው ሰዎችን አስቀይማለሁ አንዳንዴ ምራብ አይደለም ምራ ራሴን መውሰድ ለሳም ሳላስብ ሰዎችን አስቀይማለሁ እኔ ደግሞ ሸታም አይደለም በህይወቴ ቲጂ ሸታም አይደለም እኔ ነሽ አይደለም ቲጂ ሸታም አይደለም ስልሽ አሁን አንዳንድ ሰው ይችላል አይደለ ውስጥ ያለው ቅሬታ ችሎ በቃ ምናምን ብሎ አክቲንግ መስራት እንዴ ለምን በቃ ተናግሬ ይወጣልኝ የሚል ሰው ነው የሚሆን ሰዓት ላይ ሄጄ እንደ ልብ አልገኛኩት በቃ እንትን አለ ውስጤ የሆነ ማማ ተቀይማለች የሚገርምሽ ነገር ቲጂ መቤቴ ሌላ ሰው ማማ ጠብቃለች አብረን እንደምንሆን ያ ነገር ነው ፊል ያደረኩ ስትመጪና ደግሞ ይሄን እያየሁ መምጣትሽ ደግሞ እንትን አለኝ ገለበጠው ለዛ ነው እንደው ተቆጣጣሪ ነው እንደው ቺዮ ነው እንጂ ቲጂ ይሄንን በቃ ተቀበል አንደርስታንድ አድርጊ ማርያም አንደርስታንድ ፍላጎት ነው ፍላጎቴ ነው ሌላ ካለ ፍላጎቴ ነው እሱን ነው እንጂ ሌላ ምንም ይኸው ነው ተቀብያለሁ በዋዜማው በለቅሶ ዋዜማችን እንዳልነበረሽ በሰላም ነው የመጣሽው ጠፋኝ እሺ ውሃ አለ ዴዝሪት ወይኔ ማምለለም ውሃ የለም ለምን ጀመረች በቃ ያው ቆምኩትን ማምን በቃ በጣም ትናለ እንግታቂያለሽ እኔ አንቺ ውሸትሽ ነበር መስክ የለም አልችልም መቀጠል አልቻልኩም በፍጹም ፍትት አልልም ረጅም ሰዓት አላወራሽም አላወራሽም ረጅም ሰዓት እኔ እኮ የሳቅሽ ምንጭ ነኝ ብዬ ነው የማስበው እሱ ነው እኮ ለእኔ ፈተና የሆነብኝ ገብቶሻል ወይ አኩርፌ አላኮረፍ ወይ ዘግቼ አልዘጋው ወይ ደግሞ ጓደኛ ሆኜ ጥብቅ ብዬ አልቀጠልኩም መሀል ላይ እንትን አልኩኝ በቃ ዋይ ነው አሁን መንገድ ብዙ አልፈለኩም ነበር ግን በቃ ስትመጪው ሆድ ባሰኝ እዛ ማውጣት ደግሞ ነበር ልክ እንደ ወንድሜ ነው ቁጭ ያደረኩሽ ኢንዊስ እንኳን ለዋዜማ ደረስሽ ጓደኛዬ ትቼዋለሁ ማርያምን ትቼዋለሁ ማማ የኔ ሴት ነው ትቼዋለሁ ማማን ጠይቂ
ማርያምን ማማን ጠይቂያት። ቴክስት ታገኛት ክላስ አውረት ማርያምን እሷን ጠይቂ። ስልኳን ስጭኝ 09 ዛሬም ባባን ባረኩሽ እኔ እንዳለቀስኩት ማልቅሻት ብቻዬን ነው እንደማለቅሰው ስልኬ ከቡቀት ላታነሳው ትችላለች ይሆናል። ቴክስት አድርጊላት ስሜትሽን በኋላ አድርጊላት ስትረጋጊ። አሁን ማማዬ የግድ ምክንያቱም እንትን ትላለች አይሆንም። እንዳንዳንድ ሰው ለሰው እያማህ አይደለም አይደል? ከሰው ጋር አልወድም። ትዕግስት እንዲያደርገች ሌላ ሰው አልሰጥሽም። ለህዝብ ሰጠሸኝ እንጂ ለህዝብ ማድብን አድርገኝ ክላስ አለች ቢያንስ አላነሳችም። ቲጂ ግርማን ለመደወል ቲጂ ግርማን ይቅርታ ጻፍሽ ግርማን ማማዬ ይቅርታ በድንግላ እንዲያወሪኝ ያልኳት ቲጂ ግርማን ያልኳት። እሺ ደህና ነሽ? ሳትናርገው በኋላ ቅጣትሽ በኋላ ገበያ ውስጥ ሄደሽ የበዓል ነገር ትሸምቻለሽ። በቃ ሽንኩርትም ምንም የሆነ ነገር ትሸምቻለሽ እኮ በዓል ነው ለነገሩ። አዘናል አይደል? በዚህ ከተውሽ ደስ እያለኝ የበዓል ነገር ትሸምቻለሽ። በቃ እንገዛለን። እንውጣና እንሸምታለን። መኪና ሊዝ አውቀሽ እውነት አልይዝም እና የለኝም መኪና የለም እና ታዲያ የለም። ለምንድን ነው ያዝኩት? ነዳጅ። እሺ በእኔ መኪና እንሄዳለን። ያንቺ ዶሮች ጋር ነው በራስሽ መኪና እንሄዳለን። ቅጣትሽማ በእግርሽ ትሄጃለሽ፣ ትሸምቻለሽ። ደስ እያለኝ ነው። ቻው። እሺ አንድ ሁለት በደንብ ቁጠሪ። 2 3 4 5 6 ምንም አያስቅ 7 8 9 10 11 12 13 14 5,000 ማለት ነው። 5,000 ሰጠሁሽ። በዚህ 5,000 እቤት የሚፈጭ በርበሬ አለኝ። አንቺ ሲጀመር ዛሬ ነው እንደምታስፈጪው? አስራት በይ በእና ዛሬ ነው የሚፈጨው። በቃ ዛሬ ገብቼ በፍጥነት እሰራዋለሁ። ችግር የለም። አንቺ የሚጠየቀሽ የለም። አንቺ በዚህ ፍረሪማ 3 ኪሎ ደረቅ ቅመም ለበርበሬ የሚሆን ተከራክረሽ አሁን በዚህ አብቃቅተሽ የቅመሙ ውጤት ይገኛል። 2 ኪሎ ቆይ 3 ኪሎ ኮረሪ ቆይ እንዴ ጨምሪ ነው ያልሽኝ? በዚህ አብቃቂ ነው ያልሽኝ? አብቃቂ ነው። እሺ ቆይ 3 ኪሎ ኮረሪማ ከዛ በኋላ ለ12 ኪሎ የሚሆን የቅመማ ቅመም ከዛስ ቅቤ ማጣሪያ በ5,000 ብር ሙድ እያልሽ ነው? ምንም ሙድ አለሽ ሞክሪ። ኧረ እኔ የቻልኩትን የተበላሸ ኮረሪማ እንዳትገዢ። ሳትከራከሪ ያሉሽ ዋጋ ብትሰጪ አይሻልም? ተከራክረሽ ልክ እንደ እንትን ቆጥበሽ የወር ደመወዝተኛ ያመጣው ገንዘብ ነው ብለሽ አስቢ። እሺ እንሂድ። አስቢ እስኪ ኮረሪማ 3 ኪሎ ትገዣለሽ። ኮረሪማ አለማ ዋጋ ስንት ነው? ኪሎ ስንት ነው? ስንት መቶ ስንት አልሰማሽምማ? 1,000 ማይ ጋድ 1,800 1 ኪሎ ነው። ስሚ 5,000 ብር ሰጥታ 3 ኪሎ ኮረሪማና የበርበሬ ማስፈጫ ቅመም ግዢ። በርበሬ ሳታስፈጫ ትተው አንቺ የብርሽ ነው። ቆይሽ 1,800 6,000 ብር የቤት እናት አይደለሽ? ኧረ የቤት አባትም ነኝ። ምን ከምን መሰለሽ የማብቃቃው 3 ኪሎ ብለሽኝ የለ አንድ ከግማሽ አይደለም የቤቴን አስቤዛ ሻይን ያልሽኝ በሰጠሽ ግድ ያልሽኝ። ኧረ ይሄ ይሻላል። በዚህ ጋር ጫማዬንም ጨርሼ ጊዜዬንም ጨርሼ አልችልም እናቴ
እሰይ ገበያ እስቴማ አባቴ ሰላም ነህ አባ? እንኳን አደረሳችሁ። ኮረሪማ ስንት ገባ አባቴ? ኮረሪማ እሺ 6 እሰይ ቢያንስ 200 ቀነሰ። እዛ 8 ነበር ያለችው። ለምን መከራከረው? የነገረኝ ነው እኮ የነገረኝ። መጨረሻውን አይደል አባቴ? እኔ የተኮሳተረ ሰው ጋርማ አልገዛም አባ። አኮስተራለሁ ኮስተማል መጨረሻው ነው በአባቴ። የምሬን እኮ ነው። ልጌታ 5000 ብር ሰጠችኝና ማለት ነው። ማርያምን የምሬን ነው። 3 ኪሎ ኮረሪማ ግዢ አለችኝ። ከዛስ የበርበሬ ቅመም ግዢ አለች። ቅቤ ማነጥራለሁ አለች። 50,000 ብር ሰጠችኝ ነው የመሰለችኝ። 5,000 ብር ነው ግን የሰጠችኝ። 5,000 ብር ሰጣኝ። አብቃቂ 3 ኪሎ ኮረሪማ የግድ ነው አለችኝ። ከዛ የበርበሬ በዋዝ ያርገሽ ቢዩ በዋዝ ያርገሽ። የበርበሬ አለ በለኝ። የበርበሬ ትፈልጋለች። በርበሬ ገና አታስፈጭ ነው። ቅቤም ታነጥራለች። ሳት ባላትቶ ከዚህ ከኮረሪማ ከዚህ እኮ የእነሱንም ነው የምትፈልጊው ቅመማ ቅመሞችን እሷ እኮ ጎበዝ ናት። ከዚህ ላይ ቅቤም ግዢ ትለኝ ይሆናል እኮ። ቅቤ ስንት ገብታል? ቅቤ ስንት ገብታል? ቅቤ ስንት ነው? 700 ቅቤ እንዴ? የምር ነው የምር 1000 ምናምን ገብቶ ነበረ። አይደለም ቅቤ ልክ ላይ ይችላል። አይደለማ አሁን 1000 ምናምን ሲሉ ሰምቻለሁ። እውነተኛ ቅቤ ባይሆንስ? ወይ ሰላም ናችሁ? ሰላም ነው። ሰላም ናችሁ? እንኳን አደረሳችሁ። ሰላም ነው። አይ ተገዛ በቃ ገኒ መኪና አልችልም። አይ እኔ ይሄን ቻሌንጅ አይ ግን እኔ አልገዛም። በቃኝ አባ በቃ መስራት አልቻልኩም። አባቴ አሁን በቃኝ። ኧረ ብርሽን እንጂ ገኒ ግርማ ይሞት አልሽው። ምን ኧረ ነግቢ ቻሌንጅ ነው ትክክል። ኧረ እንደዚህ አይነት ቻሌንጅ የለም። አንቺ ኮረሪማ ካች መግዛት እማዬ እንዴት አድርጌ ነው በዚህ እንዴት ነው የምገዛው? ምንድነው ግዛው? ይሄው እማዬ እኮ ብርሽን እና ይሄ ነው ቻሌንጅሽ። እማዬ አልቻልኩም። አይተሻል። አሁን እንዴት ነው ልገዛ ነው ላስገዛ ነው? መስቲ በማርያም አፈርሱ አንቺ በኔ ቦታ አፈርሱ ብሎ ነገር እንዴ አንዴ ገቢ አልከሽ ነበር ከኔ ገና የኔ አልቻልኩም። ምን ማለት ነው? እንዴት አድርጌ ህዝቡን አይተሻል አይደል? ወረሩን እኮ አሃ ቀስ ብለሽ አንቺ እንዳትቀጁ። ኧረ እንኳን አኩርፈሽ እንደው የቀደሙ ኩርፈሽ በቃ ደግሞ እቺ ቀረጥ አንገት ላይ ታርገድስ ይል ገኔዎች አንገት ላይ አርጊያት እዚህ ላይ አርገሽ ከዚህ ከጥቶሽ ማለት ነው ያረጋሽ ድንግል አልቻልኩም። እሺ ወይ እንደዚህ እናርጋ። እንደዚህ ነው። ቆይ ላሳይሽ። ቆይ እንግዲህ ቆይ ልደውል አገር ይኸውልሽ ሲጀምር በ5000 ብር አምጪልኝ ልላት ነው ይቅርብሽ። እኔ ገበያ ውስጥ ያለኝ ቻሌንጅ ተቋቋሚ አልቻልኩም። በቃ አልቻልኩም። ወደ አንድ አይደለም 10 ልከስከስ በቃ ሄደ ከነያ ፐርሶ ከምርሽ አማረ ምን አጥቶኝ ነው? አዩሽ እንዴት ብዬ ልግዛሽ? አሁን እውነት ለመናገር በዛ ሁሉ አልቻልኩም። ከምርሽ ማምላክን አልቻልኩም። በቃ ተውሽ። ኮረሪማ ግዛሽ ጋሽ ሞሊን ግዛው። እስከ ዛሬ አንቺ ብቻሽ ሰራሽ። እንዴት መካሪ ጓደኛ ሙቺ ሰራ ይስራ ሙሉ እየገዛላት አንተ ግዛ ሙሉ። እስከ ዛሬ ብቻ ነው ባህል ያከበረችው። ቅመሙንም ግዛ፣ በርበሬንም አስፈጭ። 3 ኪሎ 5 ብር 5000 ብር ሰጠኝ። አንተ ሚስት መሰለኝ ጉድ ሰማ 5000 ብር ሰጠችኝ።
1 ኪሎ ኮረሪማ 1600 ብር ነው። በ1600 ብር 3 ኪሎ ኮረሪማ ገዝቼ ከዚህ ላይ የቅቤ ማንጠራ ገዛለሁ። ከዚህ ላይ የበርበሬ ማስፈጫ። አትብሉ እመቻው ጋሽ ሙሌ አትብላ ብሉ ማለት ብሉ። ግን እኔን ተወኝ።